ሕይወት ምን ያህል አጭር እንደሆነች እስቲ ይህንን ታሪክ አይተን እንገንዘብ። ጠዋት ከቤተሰብ ጋር ተሰናብቶ መውጣት የተለመደ ነው። እሷም እንደዛ ነበር ያደረገችው። ቦርሳዋን ይዛ ፊቷ በፈገግታ ተሞልቶ ወደ ጉዳዩ ወጣች። ለነገ ብዙ ዕቅድ ነበራት። ነገር ግን ሞት በመንገድ ላይ እየጠበቃት እንደሆነ አላወቀችም ነበር። ጠዋት በገዛ እግሯ ተራምዳ የወጣችበትን የቤቷን በር ማታ ላይ በሬሳ ሳጥን ተሸክፋ ተመለሰችበት። ይህ ታሪክ ልብ ይሰብራል። እንዴት አንዲት የተለመደች ቀን ወደዚህ አይነት አሳዛኝ ክስተት ተቀየረች? ታሪኩን ተከታተሉ። የዛን ቀን ጠዋት እንደማንኛውም ቀን ነበር የጀመረው። ፀሐይዋ ፈገግ ብላ ወጥታለች። ወፎች ይጮኻሉ። የሰፈሩ ድባብ ሰላማዊ ነበር። እሷ ከእንቅልፏ ተነስታ የተለመደውን የጠዋት እንቅስቃሴዋን ጀመረች። መስታወት ፊት ቆማ ራሷን አየች። ፊቷ ላይ የሚነበበው ተስፋ ነበር። ለወደፊቷ ያሰበችው ብዙ ሕልም ነበራት። ቤተሰቦቿን እንዴት እንደምትቀይር፣ ራሷን እንዴት እንደምታሳድግ እና ምን አይነት ደረጃ መድረስ እንደምትፈልግ ሁሌም ታስብ ነበር። ቁርሷን በላች፣ ቡናዋን ጠጣች። ከቤተሰቦቿ ጋር እየተሳሳቀች ጥቂት ደቂቃዎችን አሳለፈች። እናቷ በልጅ እግዚአብሔር በመንገድሽ ይጠብቅሽ ብለው መረቋት። እሷም እሺ እማ፣ ማታ በጊዜ እገባለሁ፣ የምንሄደው ቦታ አለ ብላ ቃል ገባችላቸው። ይህ ቃል የመጨረሻው ቃሏ እንደሚሆን ማንም አልጠረጠረም። አምሮባት ተለባበሰች። በሩን ስትከፍት ወደ ውጭ የወሰደችው እርምጃ ወደማይመለስበት ዓለም የሚደረግ ጉዞ መጀመሪያ ነበር። ዞር ብላ እጅ አወዛወዘች። ያ የተለመደ የቻው ምልክት የዘላለም ስንብት ነበር። ጎረቤቶቿን ሰላም እያለች በሰፈሩ መንገድ ላይ በኩራት ተራመደች። ሁሉም ሰው ይወዳታል። ጨዋ፣ ታታሪና ለሰው አክብሮት ያላት ልጅ ነበረች። ታክሲ ተራ ደረሰች፣ ተጋፋች፣ ገባች። ወደ ስራዋ ወይም ወደ ጉዳዩዋ ጉዞ ጀመረች። በዚህ ሰዓት ሁሉም ነገር ሰላም ነበር። ስልኳ ላይ ከጓደኞቿ ጋር ትጻጻፋለች፣ ማታ ስለሚኖራቸው ፕሮግራም ታወራለች። ዓለም ለእሷ ብሩህ ነበረች። ቀኑ እየገፋ ሄደ። እኩለ ቀን ሆነ። የፀሐይዋ ሙቀት ጨመረ። ሰዎች ይሯሯጣሉ። እሷም በጉዳዩዋ ላይ ነበረች። ምሳ ሰዓት ላይ ከሥራ ባልደረቦቿ ጋር ምሳ ተበላ። ሳቅና ጨዋታ ነበር። ስለ አለባበስ፣ ስለ ኑሮ ውድነት፣ ስለ ሀገር ጉዳይ አወሩ። ሁሉም ነገር የተለመደ፣ ሁሉም ነገር ተፈጥሯዊ። ማታ እንገናኝ ተባብለው ተለያዩ። ሰዓታት ነጎዱ። ወደ ማታ መሽት ማለት ጀመረ። የከተማዋ መብራቶች መብራት ጀመሩ። ሰዎች ወደ ቤታቸው ለመግባት ይጣደፋሉ። እሷም ወደ ቤቷ ለመመለስ ተዘጋጀች። ቦርሳዋን አስተካከለች። ስልኳን አየች። የእናቷ መቼ ትገቢያለሽ የሚል መልእክት ነበረበት። መንገድ ላይ ነኝ፣ አሁን እደርሳለሁ ብላ መለሰች። ይህ የመጨረሻ መልእክቷ ነበር። ከዚያ በኋላ የሆነው ነገር ግን መላው ዓለሟን ቀየረው። ድንገት ባልታሰበ ሁኔታ የሞት ጥላ አጠላባት። አደጋ አይናገርም፣ አደጋ ቀጠሮ አይሰጥም። በሰከንዶች ውስጥ የነበረው ሰላም ወደ ትርምስ ተቀየረ። የብረት ድምፅ፣ የሰዎች ጩኸት፣ የፍሬን ጩኸት እና ከዚያ በኋላ ጸጥታ። አስፈሪ ጸጥታ። ያ ሁሉ ሕልም፣ ያ ሁሉ ተስፋ፣ ያ ሁሉ ውበት በቅጽበት ጨለማ ውስጥ ገባ። መንገድ ላይ የወደቀው ቦርሳዋ ብቻ ቀረ። ቅድም ጠዋት በክብር ያነሳችው ቦርሳ አሁን አቧራ ውስጥ ተንከባሎ ይታያል። ስልኳ ከመሬት ወድቆ ይንቃጨላል። የስክሪኑ ብርሃን እማ እየደወለች ነው ይላል፣ ግን የሚያነሳው እጅ አልነበረም። ቤት ውስጥ ቤተሰብ ይጠብቃል። ሰዓቱ ሄደ። 12 ሰዓት አለፈ። 1 ሰዓት ሆነ። እናት መጨነቅ ጀመሩ። ልጄ በጊዜ እገባለሁ ብላ ነበር፣ ምን አጋጠማት እያሉ ደጋግመው ይደውላሉ። ስልኩ ይጠራል፣ አይነሳም፣ ይጠራል፣ አይነሳም። የቤቱ ድባብ ከደስታ ወደ ጭንቀት ተቀየረ። አባት በረንዳ ላይ ወዲያ ወዲህ ይላሉ። ወንድም ወደ ውጭ ወጥቶ መንገዱን ያያል። ግን እሷ የለችም። የሰፈሩ ውሾች ይጮኻሉ። ንፋሱ ይነፍሳል። የሆነ መጥፎ ነገር እንደተፈጠረ ልባቸው ይነግራቸዋል። በመጨረሻም የአስፈሪ ስልክ ተደወለ። ሆስፒታል ነበር። ድምፁ ቀዝቃዛ ነው። የዚህ ስልክ ባለቤት ቤተሰቦች ናችሁ የሚለው ጥያቄ የልብ ምትን ያቆማል። መልሱ ሲሰማ የቤቱ ጣራ የተደፋ መሰለ። ጩኸት፣ ዋይታ፣ እምባ። ማመን የሚችል አልነበረም። ጠዋት እኮ ነው የወጣችው፣ አሁን እኮ አናግራኛለች የሚለው የእናት ጩኸት ሰማይ ይነካል። ግን እውነት ነበር። ክስተቱ ተፈጽሟል። በማግስቱ ጠዋት ፀሐይ እንደገና ወጣች። ግን ለዚህ ቤተሰብ ፀሐይዋ ጨልማለች። ትላንት ጠዋት በገዛ እግሯ ቦርሳዋን አንጠልጥላ ፈገግ ብላ የወጣችበት በራፍ ላይ ዛሬ ሰዎች ተሰብስበዋል። ድንኳን ተተክሏል። ለቅሶ ተቀምጧል። ትላንት ቻው ብላ የወጣችበትን መንገድ ዛሬ በሌላ ሁኔታ ተመለሰችበት። መኪናው መጣ። የሬሳ ሳጥኑ ወረደ። ይህ እይታ ለሰው ልጅ አእምሮ የሚከብድ ነው።
እንዴት በአንድ ቀን ልዩነት ይህ ሁሉ ይሆናል? በሬሳ ሳጥን ውስጥ ሆና ወደ ቤቷ ገባች። ያ ያጌጠችው ፊት ተሸፍኗል። ያ ይንቀሳቀስ የነበረው አካል ቀዝቅዟል። እናት አስክሬኑን አቅፋ ስትጮህ ድንጋይ ያቀልጣል። ቦርሳሽን ይዘሽ ውጪ አልኩሽ እንጂ በሳጥን ተመለሽ አልኩሽ ወይ የሚለው እንጉርጉሮ ልብን ይበጣጥሳል። ጓደኞቿ መጡ። ማመን አቃታቸው። የትላንት ቀጠሯቸው ተሰረዘ። የሕይወት ቀጠሮ አለቀ። ያ ሁሉ ትምህርት፣ ያ ሁሉ ልፋት፣ ያ ሁሉ ውጣ ውረድ መጨረሻው ይህ ሳጥን ውስጥ ሆነ። ይህ ታሪክ የሚያስተምረን ነገር ቢኖር ሕይወት ምን ያህል ከንቱ እንደሆነች ነው። ዛሬ አለን፣ ነገ የለንም። የምንወዳቸውን ሰዎች እወድሃለሁ ወይም እወድሻለሁ ለማለት ጊዜ አንስት። ይቅር ለመባባል ነገን አንጠብቅ፣ ምክንያቱም ነገ ለሁሉም ሰው አይነጋም። እሷ ጠዋት ስትወጣ ማታ እንደማትመለስ ብታውቅ ኖሮ ምናልባት እናቷን ጠበቅ አድርጋ ትስማት ነበር። ምናልባት ያልተናገረችው የልቧን ነገር ተናግራ ትወጣ ነበር። ግን አላወቀችም፣ እኛም አናውቅም። ዛሬ የምንጣላው፣ የምንቀያየመው፣ የምንሰስትበት ነገር ሁሉ ሞት ሲመጣ ትርጉም ያጣል። ሰው ክቡር ነው። የሰው እስትንፋስ በሰከንድ ውስጥ ትቆማለች። ቦርሳ ይዞ ወጥቶ በሬሳ ሳጥን መመለስ ለማንም አይቀርም። ልዩነቱ ቀኑ ብቻ ነው። ስለዚህ በሕይወት እስካለን ድረስ በመልካምነት እንኑር፣ ለሰው እንዘን፣ ክፋትን እናስወግድ። ይህቺ ልጅ የራሷን ታሪክ ጽፋ ጨርሳለች። መጽሐፏ ተዘግቷል። የእኛ መጽሐፍ ግን ገና ክፍት ነው። ምን እየጻፍንበት ነው? ጥላቻ ወይስ ፍቅር? ቂም ወይስ ይቅርታ? ይህ ታሪክ የሚያስተምረን ነገር ቢኖር ሕይወት ምን ያህል ከንቱ እንደሆነች ነው። ዛሬ አለን፣ ነገ የለንም። የምንወዳቸውን ሰዎች እወድሃለሁ ወይም እወድሻለሁ ለማለት ጊዜ አንስት። ይቅር ለመባባል ነገን አንጠብቅ፣ ምክንያቱም ነገ ለሁሉም ሰው አይነጋም። እሷ ጠዋት ስትወጣ ማታ እንደማትመለስ ብታውቅ ኖሮ ምናልባት እናቷን ጠበቅ አድርጋ ትስማት ነበር። ምናልባት ያልተናገረችው የልቧን ነገር ተናግራ ትወጣ ነበር። ግን አላወቀችም፣ እኛም አናውቅም።